መርካቶ ላይ ዕቃ ለመግዛት ላሰባችሁ ጥቆማ ክፍል 6 3 ዋና ዋና ቦታዎች እነግራችኋለሁ። በሶስተኛ ደረጃ የምነግራችሁ እንግዲህ የቦንዳ ጫማዎችን የት እንደምታገኙ ነው። መርካቶ ውስጥ እንግዲህ የቦንዳ ጫማዎች በብዛትም ሆነ ለግላችሁ መግዛት ትችላላችሁ። ቦታውን ደግሞ እነግራችኋለሁ። ከተክለ ሃይማኖት ወደ አብነት በሚወስደው መስመር እንግዲህ ታክሲ ይዛችሁ መሄድ ትችላላችሁ። ጭድ ተራ ላይ ስትደርሱ ትወርዳላችሁ። ከዛም በኋላ ምጣድ ተራ የሚባል አለ። በዛ ስትገቡ የቦንዳ ጫማ በጣም በርካታ ሱቆች አሉ። እዛ ሄዳችሁ መግዛት ትችላላችሁ ማለት ነው። በሁለተኛ ደረጃ የምነግራችሁ ደግሞ ሰዓቶችን የት እንደምታገኙ ነው። ሰዓቶች እንግዲህ ሜትሮ ህንጻ ላይ ግራውንድ ታገኛላችሁ። እንዲሁም ደግሞ እዛውም አካባቢ ስላለ ጠይቃችሁ መግዛት ትችላላችሁ ማለት ነው። ቪዲዮውን ከወደዳችሁትና እንደዚህ አይነት ቪዲዮዎች የምትፈልጉ ከሆነ ፎሎ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ሌሎች እንድጠቁማችሁ የምትፈልጉ ቦታዎች ካሉ ኮሜንት ላይ አስቀምጡልኝ። በአንደኛ ደረጃ የምጠቁማችሁ እንግዲህ በጣም ብዙ ሰው ድጋሚ ስለጠየቀኝ ማለት ነው በኮሜንትም እንዲሁም ደግሞ በኢንቦክስ እየጠየቃችሁ የነበረ የኮስሜቲክስ እቃ የት ነው የምናገኘው ብላችሁኛል። ስለዚህ ቦታውን እነግራችኋለሁ። አንደኛ እንግዲህ የኮስሜቲክስ እቃ የምታገኙት ድር ተራ ላይ ነው ማለት ነው። ወይም የጣና ገበያ ማዕከል አጠገብ ያለው ህንጻ ላይ ድር ተራ ታገኛላችሁ። እንዲሁም ተወከልም አለ፣ ሌሎች ቦታዎችም አሉ ማለት ነው። ስለዚህ ዋና ዋና ቦታዎች ግን እነዚህ ናቸው።